የተሰጠኝ አንድ ነገር እንዳነብ ነው። ወደ እኔ ስራ ከመሄድ በፊት የፕሮፌሰር ባህሩ ዘውዴን መጽሐፍ በጣም በጥሞና ነው ያነበብኩትና አንድ ነገር ብዬ ብሄድ ደስ ስለሚለኝ ነው። ወጣቱ ባህሩ ዘውዴ ከእንግሊዝ ሀገር የፒኤችዲ የዶክተራል ዲግሪውን ጨርሶ ቀውጢ በሆነበት ወቅት ወደ ኢትዮጵያ ለመመለስ ሲያስብ ብዙ ወዳጆቹ አትሂድ አሉት። ወቅቱ ጥሩ አይደለም፣ አንዳንድ ነገርህም አይመችም ሲሉት አይ የተማርኩት እኮ ሀገሬን ላገለግል ነው መሄድ አለብኝ ብሎ ወደ ኢትዮጵያ መጣ። ወደ ኢትዮጵያ በመጣ በሳምንቱ አካባቢ ይመስለኛል 4ኛ ክፍለ ጦር ባለው መጋዘን እስር ቤት ውስጥ ለ4 ዓመት ታሰረ። ዶክትሬቱን አይተው ሹመት ሽልማት የሥራ ቦታ ሳይሆን ከእንግሊዝ ሀገር ኑሮ በእጅጉ በራቀ ሞራል በሚነካ ክብር በሚያጎሳቁል እስር ቤት ለ4 ዓመት ቆየ። ብዙ ሰው ታስሮ ሊሆን ይችላል። እሱ አይደለም የደነቀኝ። እኔ ከእስር ቤቱ ሲወጣ ኢትዮጵያን አልተቀየማትም፣ በኢትዮጵያ ቂም አልያዘም። መንግስትና ሀገርን ጥቂት ሰዎች ነው የሚለዩ። ብዙ ሰዎች መንግስት ሲበድላቸው ሀገር የበደላቸው ይመስል ሀገር ላይ ያቄማሉ፣ ሀገር ይጠላሉ። ዶክተር ባህሩ ዘውዴ ምን ከዛ በኋላም በቃ አሁን ሳትወጣም ወይ ሲባል ቃል ኪዳኑን ጠብቆ ኢትዮጵያን ወዶ ለወግ ለማረግ ለፕሮፌሰር ለኢሜሪተስ ማረግ የበቃ የኢትዮጵያ ልጅ ስለሆነ ይህን ሳልናገር ባልፍ ቅር ስለሚለኝ ነው። በቅርቡ አንድ ትንሽ መጽሐፍ አሳትም ያለው ችቦ የሚል ከዛ ውስጥ አንድ ነገር ብታነብ ስላሉኝ ነው። መልእክቱን ለማስተላለፍ ነው እንጂ መጽሐፍ ለማስተዋወቅ አይደለም። ብዙ ጊዜ ውጭ የመሄድ እድል ባጋጠመኝ ጊዜ ለሄድኩበት ስራ ካከናወንኩ በኋላ ወዳጆቼ ወይም አስተናጋጆቼ ምን እናርግ ሲሉኝ የመጀመሪያ ጥያቄ ሙዚየም አስጎብኝ ነው የምለው እና በብዙ ሀገሮች ሙዚየም መጎብኘት የዛን ሀገር እድገት ከየት ተነስቶ የት እንደደረሰ ባጭር ማየት የሚያስችል ጥበብ ስለሆነ ሁላችሁም ይህን እድል ስታገኙ ብታደርጉ መልካም ነው። በዚህ መሰረት አንድ ገጠመኝን ነው የማነበው። ርዕሱ ኢ ፕሉሪባስ ኡነም አውት ኦፍ ሜኒ ዋን ፍሮም ሜኒ የሚል ነው። በአንድ ወቅት ዋሽንግተን ዲሲ የሚገኘውን የአሜሪካ የታሪክ ብሔራዊ ሙዚየም ናሽናል ሚውዚየም ኦፍ አሜሪካን ሂስትሪ የመጎብኘት እድል ገጥሞኝ ነበር። ሙዚየሙ እንደሚጠበቀው ልቅም ተብሎ የተሰናዳ ሲሆን ወጣቷን አሜሪካን የበሰለች አዛውንት አድርጎ ለማቅረብ ይሞክራል። ከቀዳማዊ እመቤቶች ቀሚስ ጀምሮ ውድ የቴክኖሎጂና የፖለቲካ መዛግብቶችና ሞዴሎች በስርዓት በደርዛቸው ተሰናድተው ለጎብኚ ምቹ ሆነው ተዘጋጅተዋል። ከአሁኑ ዘመን ያራቀው የአሜሪካ የጉዞ ጅማሬ በዚህ ሙዚየም ውስጥ እጅግ ጥንታዊ መስሎ ቀርቧል። በእውነቱ አስተማሪም የሚያስቀናም ነው አለማለት ንፉግነት ነው። ሁሉም ክፍሎች የራሳቸው መልእክትና ቀልብን የሚስቡ እውቀቶችንና ልምዶችን የሚያካፍሉ ቢሆኑም አንደኛው ክፍል ግን የተለየ ስሜት እንደፈጠረብኝ በወቅቱ ከፊቴ ላይ መደበቅ አልቻልኩም ነበር። አሜሪካ አሁን ለደረሰችበት ማህበራዊና ኢኮኖሚያዊ እንዲሁም ፖለቲካዊ እድገት ለመድረስ ያለፈችበትን ተራክቦ የሚተርከውና ለጎብኚዎች አስቸጋሪውን ጉዞ ለማሳየት የተዘጋጀው ክፍል መግቢያ ላይ how we are US or how we are us የሚል ህብረ ቃል ያለው ጽሑፍ አስቀድሞ ጎብኚዎችን ያዘጋጃል። በዚህ ክፍል ተደጋግመው የተጻፉት ጽሑፎች out of many voices, stories, lives, we become US. Many voices, one nation. ከብዙ ድምፅ ታሪክ ኑሮ የተባበረች አሜሪካ ሆነን ብዙ ድምፅ አንድ ሀገር የሚሉ ናቸው።
ብዙ ሐውልቶቻቸው ላይ ተቀርጾ ያየሁት የላቲን ቃላትም እዚህ ላይ ጉልህ ስፍራ ይዞ በትልቁ ተጽፏል። ኢ ፕሉሪበስ ኡነም፣ አቻ ትርጉሙ አውት ኦፍ ሜኒ ዋን ወይም ዋን ፍሮም ሜኒ፣ ከብዙ ወደ አንድነት ማለት ነው። አሜሪካ ከዓለም ማዕዘናት ሁሉ ያመጣቻቸውንና ያስመጣቻቸውን፣ የመጡላትንና የመጡባትን፣ የነቀለቻቸውንና የተከለቻቸውን አጣምራ ከብዙ ቋንቋ፣ ባህል፣ ሃይማኖት፣ ዘርና ቀለም ቀይጣ ከብዙ ወደ አንድ መምጣቷን በኩራት አሁን ላለውም ለመጪውም ትውልድም ለዓለምም በዚህ ክፍል ትናገራለች። ካልነበረ የጋራ ታሪክ የጋራ ጉዞ ፈጥራ እምአልቦ ሀበቦ እንዲል መጽሐፍ ጨቋኝን ከተጨቋኝ አስማምታ ግፏንን ከገፊዎች ጋር አቻችላ ባዕዳንን አዛምዳ ተመልከቱኝ ከብዙ አንድ ሆንኩ ትላለች። ነገሩ በሙዚየም የተቀመጠ ጉዝ ትርክት ብቻ ሳይሆን ለብዙ ዘመናት የሀገሪቱ ብሔራዊ መፈክር ሆኖ በኮንግረስ፣ በሴኔት፣ በጦር ሜዳ ተፈክሯል። ማህተም ላይ ተቀርጾ ውድ ሰነዶች ላይ አርፏል። ሳንቲሞቻቸው ላይ ተጽፎ ግዙፍ ኢኮኖሚያቸው ውስጥ ተዘዋውሯል። ከሊቅ እስከ ደቂቅ ዜጎች ሁሉ በልባቸው ጽላት በህሊናቸው ሰሌዳ እንዲጽፉት በሚዲያ ተነግሯል። መጽሐፍ ተጽፎለታል። ፊልምና ቲያትር ተደርሶበታል። ልዩነት የሌለበት ሀገር በድን ነው። ለልዩነት የሚሰራ ሀገር ደግሞ ትቢያ ነው። እናም የልዩነት ጥቅም የሚመነጨው አንድነትን ከመፍጠር ነው። በአንድ አይነት ውስጥ አንድነት መፍጠር ብሎ ነገር የለም። አንድነት የሚፈጠረው በልዩነት ውስጥ ብቻ ነው። ልዩነት ተፈጥሯዊ ሲሆን፣ አንድነት ግን የሥራና የማስተዋል ውጤት ነው። አሜሪካኖቹ ልዩነትን ከዓለም ሁሉ ሰበሰቡ። ከልዩነት ውስጥ ውድ የሆነውን አንድነትን ፈጠሩ። በለጸጉ፣ ፈረጠሙ፣ ዓለምን ለመምራት በቁ። ዛሬም በኩራት የሚነግሩን ይህንኑ ነው። ኢ ፕሉሪበስ ኡነም። ይህንን ብሔራዊ አንድነት ለማምጣት የደከሙትን ድካምና ውጣውረድ በየንዑሳን ክፍሎች በአድናቆት ስጎበኝ ቆይቼ ወደ መጨረሻ አካባቢ ልማደኛው ህሊናዬ ወደ ሀገር የተጓዘ አካሌን ከሙዚየሙ ትቶ ወደ ተራራማዋና ሜዳማዋ፣ ወደ ደጋማዋና ቆላማዋ፣ ወደ ዘመናዊቷና ጥንታዊቷ ኢትዮጵያ ነጎደ። ምንድን ነው እያደረግን ያለ ነው? ላለፉት 30ና 40 ዓመታት ልሂቃን ምን እያስተማሩ፣ ምን እየዘመሩ፣ ምን እያቀነቀኑ፣ ምን ሐውልት እየተከሉ ነው? ህሊና የሚበጠብጥ ጥያቄ ይጎደጎድብኝ ጀመር። እንጀራ ከየትም እየጠራ በውድም በግድም ያመጣው የአዳም ልጅ ካልነበረ ታሪክ ተነስቶ የጋራ ሀገር ሲመሰርት እንዴት እኛ በተቃራኒው ለመጓዝ ፈለግን? አሜሪካ ከብዙ ወደ አንድ ስትመጣ ለምን እኛ ከአንድ ወደ ብዙ መሄድ ፈለግን? ታላቁ አሜሪካ አውት ኦፍ ሜኒ ዋን ብላ ውጤት ስታመጣ እያየን እኛ አውት ኦፍ ዋን ሜኒ ማለት ለምን መረጥን? በእውኑ ይህ የእድገትና የነጻነት መንገድ ነውን? አባቶቻችንና እናቶቻችን ለነጻነታቸው እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆነው አብረው ዘምተው በአንድ ጉድጓድ እንዳልተቀበሩ፣ እንዳልተጋባን፣ እንዳልተዋለድን፣ ሻጭና ገዥ ሁነን አንድ ኢኮኖሚ እንዳልፈጠርን፣ በአንድ ቤተ ክርስቲያን እንዳልጸለይን፣ በአንድ መስጊድ እንዳልሰገድን፣ በአንድ ቆሌ እንዳልተመጀንን፣ በአንድ አድባር ስል እንዳልተመካከርን፣ ከአንድነት ብዝሃነትን ማጉላት ለምን መረጥን? ብዝሃነት የተፈጥሮ ስጦታ ሲሆን አንድነት ግን ምርጫ መሆኑን ምን ነው ዘነጋ ነው? ብዙ ሀገራት ልዩነታቸውን አቻችለው ወደ አንድነት ለመምጣት ሕግ ሲያደራጁ፣ እሴት ሲገነቡ፣ እኛ ከአንድነት ስሜት ወደ መበተን ስለ ልቦና ለመቀየር ሕገ መንግሥት አዘጋጅተን ብዙ መሆናችንን ከብዙነታችን ውስጥ ደግሞ ብዙ ልዩነት እንዳለን ደጋግመን መስበካችንና ማስታወሳችን ለምን ይሆን? ይህ የልዩነት ስብከት ሳያንስ እስከ መገንጠል ድረስ መለያየት እንደምንችል ሰነድ ተፈራርመን ዓለም ሁሉ አፉን ይዞ እስኪስቅብን ድረስ የቃል ኪዳን ሰነድ ብለን ከፍ አድርገን መዘመራችን በጤናችን ይሆን? ከእንግሊዞች፣ ከስፔናውያን፣ ከካናዳውያንና ከቻይናዎች የበለጠ ዲሞክራቶቹን ለመታየት የሞከርን ግብዞች አልሆንምን? አፍሪካዊ ሊቅ ፕሮፌሰር ሉሙምባ በትትና እንደነገረን እኛ ኢትዮጵያውያን ለዓለም እንግዳ የሆነ ሕገ መንግሥት ይዘን ለምን ቁጫል? የዲሞክራሲ ሸማ ለበስን ብለን
የመግነዝ ጨርቃችን ታቅፈን ቁጫል። የእድገት መሰላል አበጀን ብለን ቁልቁል መንሸራተቻ ድጥ ሰራን። መተባበሪያ ክንድ ይሆናል ያልነው መቧጨሪያ ጥፍር ሆነን። ማሰቢያችን የት ሄደ? ከመሰብሰብ መበተንን ያስተማረን ስማዚያ፣ ከፍቅር ጥላቻ የመከረን ጉግማን ይሆን? የህሊናዬን መተራመስና የብስጭት ጩኸት የጨመረብኝ አሁን ያለንን ቦምብ የታቀፈ ሕገ መንግሥት ሲረቀቅ ሐሳቡን አመንጭተው ሲያስፈጽሙ የነበሩትን መሪዎቻችንን አሜሪካ በወቅቱ ከሰሃራ በረሃ በታች የተገኙ ወጣት የዲሞክራሲ ተስፋዎች ትላቸው የነበረ መሆኑን ማስተዋሴ ነበር። ከኢትዮጵያ ሰሜናዊና ምዕራባዊ ጫፍ ተነስተው ወደ አዲስ አበባና አስመራ ያመሩትን የተፋላሚ መሪዎች እንደ ጡት አባት ሆና ታበረታታቸው የነበረችው አሜሪካ ከአንድ ወደ ብዙ ከአንድነት ወደ ልዩነት የሚገፋ ሕገ መንግሥት ሲጽፉ እርሷ በሙዚየሟ አውት ኦፍ ሜኒ ዋን ፍሮም ሜኒ እያለች ለዓለም ስኬቷን ታስጎበኝ ነበር። አሜሪካ በእርሷ ጥላ ከለላ በተዘጋጀው ሕገ መንግሥት ሰበብ እስከ ዛሬ ድረስ ከአንድነት ወጥተን ተበታትነን ስንባላ ባካችሁ ዓለምን አትረብሹ እያለች በዓለም አደባባይ ታሳጣንና ታዋክበን ነበር። ያም ሆነ ይህ ግን ለሁሉም ችግራችንን አሜሪካን መውቀሱ ተገቢ ያለመሆኑን ልቦናዬ አእምሮዬን ገስጾት በመልካም ታሪካቸው ቀንቼ በራሴ ሀገር ጉዞ አዝኜ ከሙዚየሙ በተከፋ ስሜት ወጣሁ። እኔ ግን እላለሁ የገባንበት አዘቅት ግድግዳው ተንዶ ሳያዳፍነን ቅኑ ለእንተ ተሃቢ ጸጋ እንዲል መጽሐፍ ከመንደራችንና ሰፈራችን ለምትልቀው ትልቋ ጸጋ ኢትዮጵያዊነት እንትጋ። ሀገር ካለን መንደርና ሰፈር ይኖረናል። ሀገር ስናጣ ግን ሁሉን እናጣለን። ዳሩ ከሌለ መሃሉ የለምና ለታደልነውና ለማንለውጠው ከኛ ጋር ይሆን ዘንድ ፈጽሞ ለተሰጠን ማንነት አብስተን ከመጨነቅ ይልቅ ለምንጨምረውና ለምናተርፈው ትጋትን ለሚጠይቀው ኢትዮጵያዊ ማንነት እንበርታ። ፈጣሪ ኢትዮጵያን ሳይነሳን እኛ ኢትዮጵያዊነታችን ለራሳችን አንንፈግ። መንደራችንና ሰፈራችን ከተራራው ጥግ አስቀምጠን ወደ ተራራው ጫፍ ወደ ኢትዮጵያዊነት እንውጣ። ከተራራው ጫፍ ስንደርስ ደግሞ ዓለም ሁሉ ይታየናል። ፓንአፍሪካኒዝም ዓለም አቀፋዊነት ይጠብቀናል። በየማዕዘናቱ ነገ ልጆቻችን ሲረግጡት የሚፈነዳ ፈንጅ አንተው። ይልቁንም የልማትና የአንድነት አርማ እናስቀምጥላቸው። የግፍ ጽዋችን ሞልቶ ፈሷልና በበጎ መንፈስ ከእንግዲህ ለትብብር ጽዋችን እናንሳ። ኢ ፕሉሪስ ኡነም። አመሰግናለሁ።